اسمعوا لقصة هذه አዳምጡ የዚችን ወጣት ሴት ታሪክ قصة فتاة أيضا تروي ወጣቷ የተውበቷን ታሪክ ትተርካለች تقول في ليلة እንዲህም ትላለች በአንዷ ምሽት بل تقول لا ربما ምናልባት ከሌሎቹ ምሽቶች የተለየች ነበረች تقول كانت الساعة ትላለች ከሌሊቱ 4 ሰዓት ሊሆን ሲል الخوف يسيطر ፍርሃት በኔ ላይ ተቋጠረኝ بدأت أقرأ ما የማውቃቸውን የቁርአን ምዕራፎች ማንበብ ጀመርኩ في الليل لم أنم በሌሊት አልተኛሁም ነበር جاءت الساعة الرابعة وجاء 4 ሰዓት ሲሆን ልቤን የሞላ ከባድ ፍርሃት መጣብኝ تقول أحفظ بعض السور ትላለች አንዳንድ ምዕራፎችን አውቃለሁ አብዛኞቹ ግን ረሳኋቸው أقرأ ما أحفظ የማውቀውን ማንበብ ጀመርኩ تقول زال شيء የተወሰነው ፍርሃት ለቀቀኝ ولكن لا زال الخوف ነገር ግን አሁንም ያሳድደኝ ነበር تقول أغمضت عيني ትላለች አይኖችን ጨፍኜ ማስታወስ ጀመርኩ تعرفون ماذا ምን እንደማስታወስ ታውቃላችሁ تقول أتذكر ትላለች የማስታወሰው የማስታወሻዎችን ፊልም ነበር شريط حياتي كله የህይወቴ ሙሉ ፊልሞች በአይኖቼ ፊት ማለፍ ጀመሩ أتذكر طفولة አስታወስኩኝ የልጅነት ጊዜን أتذكر لما كبرت شيئا አስታወስኩኝ ቀስ በቀስ እንዴት እንዳደኩ أتذكر الذنوب ብዙ ወንጀሎችንም አስታወስኩኝ صلاة التي ضيعت በህይወቴ የሚያጠፋኋቸውን ሶላቶች تذكرت صاحبتي صديق የምወዳትን የእውነተኛ ጓደኛዬንም አስታወስኳት كيف التقيت بها ለመጀመሪያ ጊዜ እንዴት እንደተገናኘን كيف عشت معها ከሷ ጋር እንዴት እንደኖርኩ لازمتها وصاحبتها سنوات በህይወቴ ለብዙ ዓመታት ጓደኛሞች ነበርን صاحبتي التي ያቺ የምወዳት ጓደኛዬ أتعرفون ماذا በሷ ላይ ምን እንደደረሰባት ታውቃላችሁ صديقتي التي كنت ألعب وألهو ከሷ ጋር አብሬያት የምጫወት የምዝናና የምወጣና የምገባ የነበረችው ጓደኛዬ لم تفكر صديقتي يوم አንድም ቀን ስለሞት አስባት ታውቅም ነበር تقول خرجت كعادتها ከቀናቶች በአንዱ ቀን እንደ ልማዷ ወጣች لكنها رجعت ነገር ግን የተመለሰችው በሬሳ ሳጥን ነበር